ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ፣ ዛሬ የምናየው ስለ ዲስክሪፕሽን ይሆናል። የዩቲዩብ ቻናላችን ዲስክሪፕሽን ማስገባት ለምን እንደሚጠቅመን እናያለን። መጀመሪያ ወደ ቻናላችን ለመግባት studio.youtube.com ብላችሁ ትገባላችሁ ማለት ነው። አፕሊኬሽኑ እንዳትጠቀሟት። studio.youtube.com ብላችሁ ወደ ቻናላችሁ ትገባላችሁ ማለት ነው። ከዛ በኋላ ጎ ትሄዳላችሁ። አፕሊኬሽኗን እንዳትጠቀሟት ስለምታሳስታችሁ ዩቲዩብ ስቱዲዮ የሚል ቀጥታ ወደ ዌብሳይቱ ትገባላችሁ ማለት ነው። ከዛ እንደገባችሁ ወደ ቻናላችሁ ትገባላችሁ። ኔትወርካችሁ ፈጣን ከሆነ ፈጠን ብሎ ነው የሚያስገባችሁ፣ ቀዝቃዛ ከሆነ ደግሞ ይቀዘቅዛል ማለት ነው። ይሄ ቀጥታ አላስገባኝም። ወደ ኋላ ትመለሳላችሁ። እንዲህ ካስገባችሁ ተመልሳችሁ ወደ ኋላ ላይኛው ላይ ለምትጽፉ studio.youtube.com ታችኛዋ ስለጻፍኩ ነው ያላስገባኝ። ላይኛዋ ነው የምትጽፉ። በጣም የምታስቸግር ስለሆነች ተጠንቀቃችሁ ይዋት። studio.youtube.com ብላችሁ ትገባላችሁ። የላይኛዋ ባር ነው የምትጽፉት። የላይኛዋ እዚህኛዋ ባር ታችኛዋ ሳትሆን የላይኛዋ ባር ትጽፋላችሁ። ከዛ ጎ ትላላችሁ። አሁን ታያላችሁ ቀጥታ ያስገባናል። እዚህ ላይ እንደገባን መጠንቀቅ ያለባችሁ ጎት ዘ አፕ ሳይሆን የምትነኩ ኮንቲኒቲ ስቱዲዮ ታቻለች። ኮንቲኒቲ ስቱዲዮ ትላላችሁ። አሁን ቀጥታ ታያላችሁ ወደ ስቱዲዮአችን ያስገባናል ማለት ነው። ወደ ሴቲንጋችን የምናስተካክልበት ያስገባናል። እቺ አስቸጋሪ ስለሆነች ተጠንቃችሁ እንድታዩዋት ማለት ነው። እና እግረ መንገዱ ብዬ ነው ለዛሬ የፈለግነው ስለ ዲስክሪፕሽን ነው። ዲስክሪፕሽን እንዴት እናስገባለን የሚል ነው። እዚህ እንደምታዩት እዚች ላይ ክሊክ ስናደርግ ምን እናያለን? እዚህ ላይ ዳሽቦርድ የሚል አለ፣ ኮንተንት አናሊቲክስ፣ ኮሚኒቲ፣ ሳብታይትልስ፣ ካስተማይዜሽን የሚል አለ። እዚህ ካስተማይዜሽን እናካለን። ካስተማይዜሽን ላይ የዩቲዩባችን ማስገቢያ አጠቃላይ የምንጽፍበት ነው። ባነር የምንቀይርበት ነው። ይሄም ፒክቸር የምንቀይርበት ነው። ይሄ ሌላ ያላስገባበት ስለሆነ ነው። እና ዲስክሪፕሽን የት አለላችሁ? እዚህ አለ ዲስክሪፕሽን ማለት ዲስክሪፕሽን እዚህ ይገኛል። እና ዲስክሪፕሽን የምንጽፈው አጠቃላይ የቻናላችን መግለጫ ነው ማለት ነው። እንዲህ ነው የምንሰራው። እንዲህ የምትሰሩት ነው የምትጽፉት። ለምሳሌ የምግብ ቤት ከሆነ የምግብ ቤት እንዲህ ይሰራለሁ በየቀኑ አጠቃላይ ቻናሌ እንዲህ ይሰራል ብላችሁ መግለጫ ጽፋላችሁ። በአማርኛ ትንሽ ሊያስቆያችሁ ይችላል። በእንግሊዘኛ ቢሆን ቻት ጂፒቲ ራሱ በአንዴ ነው የምጽፍላችሁ። በእንግሊዘኛ ቢሆን ያምራል። እና ይሄ አጠቃላይ ለቻናላችን የምንሰጠው ዲስክሪፕሽን ነው። ይሄ በግዴታ መጻፍ አለባችሁ። ለምን ዲስክሪፕሽን እንጽፋለን ካላችሁ ሰው ለኛ ሳብስክራይብ ለማድረግ የኛ ዲስክሪፕሽን እኛ የምንሰራው ብቁ ነው ወይ ይሰራል ወይ እኔ የምፈልገው ስራ ይሰራልኛል ወይ ብሎ ለኛ ሳብስክራይብ ለማድረግ የኛ ዲስክሪፕሽን ያያል። እና ዲስክሪፕሽን እንደ ቀልድ አትዩት። የበለጠ ታግነው ግን ዲስክሪፕሽንም በጣም ወሳኝ ነው። ዲስክሪፕሽናችን ያያሉ። ይሄ አጠቃላይ የቻናላችን ዲስክሪፕሽን ነው። ሁለት አይነት ዲስክሪፕሽን አሉ ብያቸዋለሁ። የቻናል አጠቃላይ እና የቪዲዮ ዲስክሪፕሽን ነው። እና እዚህ ላይ መጻፍ አለባችሁ ማለት ነው። እየጻፉ እንትን እንዳላችሁ ጊዜ ስለማያስቆይ ብዬ ነው። ሁለተኛው ዲስክሪፕሽን መሀል ላይ ያለ እዚህ ሴቲንግ አለች። እዚህ ታች ሴቲንግ ትገባላችሁ። እዚህ ላይ ሴቲንግ ትገባላችሁ። ሴቲንግ ስንገባ አፕሎድ ዲፋልት የሚል አለ። እዚች አፕሎድ ዲፋልት የምትላለች እቺ አፕሎድ ዲፋልት። ሁለተኛው ዲስክሪፕሽን እዚህ ላይ ነው የምንጽፈው። ይሄ ሁለተኛው ዲስክሪፕሽን እንዴት ነው የምንጽፈው? ቪዲዮ ስንለቅ ይመጣል ብለን ስለ ቪዲዮ ለምሳሌ ስለ ትራቨል የምንሰራ ከሆነ ለምሳሌ ስለ አፕሊኬሽን የምንሰራ ከሆነ ስለ አንድ ነገር የምንሰራ ከሆነ ለምሳሌ ሃው ቱ ኢንስታል ብለን ስለ አንድ አፕሊኬሽን የምንሰራ ከሆነ ስለ አፕሊኬሽኑ መግለጫ አፕሊኬሽኑ በመቻላቸው እንዲህ ያደርጋሉ፣ በአፕሊኬሽኑ እውቀት እንደሚያገኙ ተስፋ አደርጋለሁ ብለን ነው የምንጽፈው። በእንግሊዝኛ ሲሆን ቻት ጂፒቲ ወዲያው ነው የምጽፍላችሁ። በአማርኛ ሲሆን ግን ራሳችሁ ነው የምትጽፉት። መጨረሻ ላይ የተከበራችሁ የኛ ቻናል ተከታታዮች ቪዲዮ ላይክ ሼር ስላደረጋችሁ እናመሰግናለን። በየቀኑ
ቪዲዮ እንለቃለን በየቀኑ እንዲህ ጠቃሚ ቪዲዮዎችን ጠቃሚ ነገሮችን እንለቅላችኋለን ብላችሁ እዚህ በአማርኛም በእንግሊዘኛም መጻፍ አለባችሁ። ይሄ ግድ ነው መጻፍ አለበት ሁለቱ። ቪዲዮ ስትለቁ ራሱ ይመጣላችኋል፣ እኔም አሳያችኋለሁ። ቪዲዮ የለቀቁ አሳያችኋለሁ። እና አላማው ምንድነው? ሰው የኛ ነገር አይቶ የኛ ስራ አይቶ ሳብስክራይብ እንዲያደርገን ነው። ዲስክሪፕሽን ካልጻፍን ሰው ሳብስክራይብ አያደርገንም። ዲስክሪፕሽን የሚባል ባዶ እንዳትለቁት። እና ሁለት አይነት ዲስክሪፕሽን ብያችኋለሁ። የቻናል አጠቃላይ ዲስክሪፕሽን እና የቪዲዮአችን ዲስክሪፕሽን። እነዚህ በጥንቃቄ መጻፍ አለባችሁ። ከጻፋችሁ በኋላ ሴቭ ትላላችሁ። መጨረሻ ላይ ሴቭ ካላላችሁ አልተጻፈም ማለት ነው። እና ሁለት አይነት ዲስክሪፕሽን እንዳለው አሳይሻችኋለሁ። ከዚህ ትንሽ እውቀት እንዳገኛችሁ ተስፋ አደርጋለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ